ጤና ይስጥልን ውድ አድማጭ ተመልካቾቻችን የዕለቱን የተመረጡ ዜናዎች ይዘን መጥተናል። እስከ ዜናዎቹ ፍጻሜ ድረስ አብራችሁን ቆዩ። በአዲስ አበባ የ2019 በጀት ዓመት የቤት ኪራይ ዓመታዊ የጭማሪ ጣሪያ 11.5 በመቶ ሆኖ እንዲጸድቅ ተደርጓል። ሕጋዊ የውል ማሻሻያ ለ2 ዓመታት ይቆያል ሲል ቢሮው አስታውቋል። ከዚህ ተመን በላይ መጨመር በጥብቅ የተከለከለ ሲሆን ሕጋዊ የውል ማሻሻያም ለ2 ዓመታት ይቆያል ሲል የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ አስታውቋል። ከሕጋዊ አሰራር ውጭ የሚደረጉ የመንደር ውሎች የተከለከሉ ሲሆን ውል በማያድሱ ሕግ በሚተላለፉ አካላት ላይም ቅጣት ይጣላል ሲል አስታውቋል። የውል እድሳት ጊዜያቸው አልፎ አከራይም ተከራይም አብረው ኖረው እድሳት ሳይፈጽሙ እስከ 2 ወር ከቆዩ የ1 ወር የቤት ኪራይ ቅጣት ይጣልባቸዋልም ብሏል። ውል ሳያድሱ 3 ወርና ከዛ በላይ የቆዩ የ2 ወር የቤት ኪራይም ይከፍላሉ። አዲስ ተከራይ አስገብተው ውል ያላደሱና ያላስመዘገቡ የ1 ወር የቤት ኪራይም ይቀጣሉ። በጥቆማ ወይም በክትትል ውል ያላደሱ ወይም ያላስመዘገቡ መሆናቸው ከተረጋገጠ ደግሞ ከ1 እስከ 3 ወር የሚደርስ የኪራይ መጠን ቅጣት እንደሚጣልባቸው ቢሮው አስታውቋል። የቤት ኪራይ የውል እድሳት በክፍለ ከተማ በወረዳ ጽሕፈት ቤቶች ወይም በሞሰብ ዲጂታል የአንድ ማዕከል አገልግሎት መስጫዎች ማከናወንም ይችላሉ ብሏል። ወደ ሌላኛው ዜና ስናልፍ አዲስ አበባ ዩኒቨርሲቲ ከትግራይ ክልል የመጡ ተማሪዎችን አስፈላጊው በጀት እንዲመጣ ተደርጎ ተማሪዎቹ በግቢ ውስጥ እንዲቆዩ ተደርጓል ሲል ገለጸ። በአዲስ አበባ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የሚገኙት ከትግራይ ክልል የመጡ ተማሪዎች በክልሉ አለ ባሉት አስገዳጅ የውትድርና ምልመላና የጸጥታ ስጋት ምክንያት ወደ ቤተሰቦቻቸው መመለስ እንደማይችሉ ገልጸው ዩኒቨርሲቲው አስተዳደር የክረምት ማደሪያ ዶርሚተሪ እንዲፈቀድላቸው ጥሪ ማቅረባቸው ይታወሳል። ተማሪዎቹ በዚህ ሰዓት ወደ ክልሉ መመለሳቸው ከአካላዊ ደህንነት ስጋት ባለፈ የጀመሩትን የከፍተኛ ትምህርት ጉዞ ሙሉ በሙሉ ሊያቋርጥባቸው እንደሚችል መግለጻቸው ይታወሳል። ተማሪዎች በግቢ ውስጥ ክረምቱን እንዲያሳልፉ የተፈቀደላቸው መሆኑንም ከተማሪዎቹ አንደበት ሰምተናል። ተማሪዎቹ ያቀረቡትን ቅሬታ ተከትሎ እስከሚቀጥለው የትምህርት ዓመት ድረስ አስፈላጊው ምግብና የዶርም አገልግሎት እያገኙ በግቢው እንዲቆዩ የተፈቀደላቸው መሆኑንም ገልጸውልናል። የአዲስ አበባ ዩኒቨርሲቲ የኮሚኒኬሽን ዳይሬክተር ኤልያስ ወርቁ ዶክተር ይህንኑ አረጋግጠውልናል። ዳይሬክተሩ አስፈላጊው በጀት እንዲመጣ ተደርጎ ተማሪዎቹ በግቢው እንዲቆዩ ተደርጓልም ነው ያሉት። የአዲስ አበባ ዩኒቨርሲቲ አካዳሚክ ምክትል ፕሬዝዳንት ጄይሊ ኡመር ዶክተር ተማሪዎቹ በግቢው ውስጥ ያሉ መሆናቸውን አረጋግጠውልናል። ላቀረቡት ቅሬታ ምላሽ የተሰጠ መሆኑን በማረጋገጥ አስፈላጊው ነገሮች እየተደረጉ ይቆያሉ ሲልም ገልጸዋል። በመጨረሻም ወደ ውጭ ዜና እናልፋለን። የቀድሞው የኢራን ጠቅላይ መሪ አያቶላ አሊ ካሚኔ ተቀበሩ። አሜሪካና እስራኤል ባለፈው የካቲት ማብቂያ ላይ የገደሏቸው የኢራን የፖለቲካና የሃይማኖት መሪ አያቶላ አሊ ካሚኔ ዛሬ ተቀበሩ። እስራኤልና አሜሪካ በኢራን ላይ ጦርነት በከፈቱበት ዕለት የካቲት 28 ቀን 2026 ከካሚኔ ሌላ ሴት ልጃቸውን የልጅ ልጃቸውን አማቻቸውንና 11 ባለስልጣኖቻቸውን ገድለዋል። ባለቤታቸውም ክፉኛ ቆስለው በኋላ ላይ ሞተዋል። የካሚኔን ስልጣን የያዙት የአሁኑ የኢራን ጠቅላይ መሪ ሙጅታባ ካሚኔ የዚያን ቀን ቆስለዋል ነው የተባለው። ሙጅታባ ጠቅላይ መሪነቱን ስልጣን ቢይዙም እስከ ዛሬ ድረስ ለሕዝብ እይታ አልቀረቡም። ካለፈው ሳምንት ጀምሮ ለአባታቸው በተደረገው የሽኝት ስነ ስርዓትም ሆነ በዛሬው ቀብር ስነ ስርዓት ላይም አልተገኙም ተብሏል። ኢራንን ከ30 ዓመት በላይ የመሩት አሊ ካሚኔ ዛሬ የተቀበሩት በሀገሪቱ የሰሜን ምስራቅ ቅዱስ የቀብር ስፍራ ማሻሃድ ውስጥ ሲሆን ማሻሃድ የካሚኔን የትውልድ ስፍራም ናት ተብሏል። የካሚኔ አስከሬን ወደ ቀብሩ ስፍራ ከመወሰዱ ከሰዓታት በፊት የአሜሪካ ጦር ርዕሰ ከተማ ቴህራንን ከማሻድ ከተማ ጋር የሚያገናኘውን የባቡር መስመር ጨምሮ የተለያዩ የኢራን የመሰረተ ልማት አውታሮችን አውድሟል። ሆነና በቀብር ስነ ስርዓቱ ላይ ለመገኘት በመቶ ሺህ የሚቆጠር የኢራን ሕዝብ የማሻድ ከተማን አጥለቅልቋት ነው የዋለው ተብሏል። ሕዝቡ የበቀላ ጥሪ ምልክት የሆነውን ቀይ አርማ እያውለበለበ እስከ ቀብሩ ስፍራ ድረስ ተጉዟልም ተብሏል።